አጅሪት በቃ ከዚህ ቦታ ውጭ አትቀመጭም አይደል? በሰው ዘንድ ተወዳጅ ለመሆን ነው እንደዚህ እያደረግሻለሽ? ደግሞ አሁን ምን ልትለኝ ነው? ቆይ ለጽናት ምን ብለሻት ነው እንደዛ የአራስ ነገር የሆነችው? ምናልባት ኪራን የበላው አንቺ ሴት ይህን አሽሙርሽን ተይኝ ብዬሻለሁ። ቆይ ከዚህ ሁሉ ጊዜ በኋላ ግን ምንም አይሰማም? ቆይ ኪራ እንዲሆነው በእኔ ምክንያት ነው እንዴ? አላውቅም፣ ግን ከ90% በላይ ምክንያቱ አንተ ነህ። አስበው እስቲ ቤትን ላስጠጋ ሰው ይሄ ነው ዋጋው? ዘገምተኛ ነሽ መሰለኝ። ብዙ ነገር ነው የምትረሺው። ምን ፎቶውን ልታስታውሰኝ ነው? ምን ነው ሁኔታሽ እንደሱ ነው ያሳስበሽ? እንደዛ ስክርሽ ስትጃጃይ? አይ ምን ያክል ፈሪ እንደሆንክ እያሰብኩ ነው። አለኝ የምትለውን ፎቶ ሲሻብ የቴሌቪዥን ጣቢያ ከፍተ አሰራጨው። እሺ ቆይ እንደዚህ ልብ ልብ የሰጠሽ ማን ነው? ድሮም የሆነ ነገር እንደሚያገናኛችሁ ጠርጥሬ ነበር። ጽናት እነሱ አውርተው ከጨረሱ በኋላ መታ አይታቸው ድምጻቸውን ሰምታ ሄዳለች። ደውላላታለች። ሰኒ እህቷ ጋር እያወራች ነው። ደህና ነኝ እህቴ እንዴት ነሽ? ኧረ አልጠፋውም ትላታለች። እና መቼ ነው የምትመጪው? እመጣለሁ እኮ ብለሽ በዓሉን ብቻዬን አሷልሽኝ። ሰሞኑን እኮ ትንሽ ቢዚ ሆኜ። ስሚኝማ እህቴ የሆነ ነገር ላማክርሽ ነበር። አንዷ ጓደኛችን ፍቅረኛዋ እንዴ ምንድን ነው እህቴ? የሚያናድድ ነገር ተናገርኩ እንዴ? አረ የኔ ታሪክ አይደለም እህቴ። አረ እኔ ፍቅረኛ የለኝም። ሄሎ፣ አረ ሄሎ። አረ እስከ መቼ ነው እንደዚህ የምትሆኙ? እስከ መቼ ነው የፍቅር ስም ሲነሳ እንደዚህ የሚያደርግሽ? እስከ መቼ ነው በወጣትነት ራስሽን እየቀጣሽ እንደዚህ የምትሆኙ? ምን አለ የጽናት አይነት ፍቅር እንዳለ ብታይ። ሀሴትና ሄኖክ ግን ስለምን ፎቶ ነው የሚያወሩት? ሲጀመር የት ነው የሚተዋወቁት? አስታውሳለሁ ሄኖክ ቤታችን ሲመጣ እኮ እንደማይተዋወቁ ሰዎች ነው የሆኑት። ግን ምንድን ነው መሀላቸው ያለው? ምንም ሆነ ምንም ግን መሀላቸው ያለውን ነገር ማወቅ አለብኝ ብላ ቆርጣ ተነስታለች። ጽናት መሀላቸው ያለውን ለማወቅ አሴት፣ እኔ እንዳሰብኩሽ ግን ንጹህ ሴት አይደለሽም። ያ ስለዚህ ይህን ነገር መከታተል አለብኝ። ቆይ ለሰኒ ልደውልና ልንገራት። ሄሎ ሰኒ፣ የቤት መምጣት ትችያለሽ? ምነው ሰኒ ድምፅሽ ድክ አይደለም? አትዋሺ። ምንድን ነው የተፈጠረው? ንገሪ፣ ምንድን ነው የሆነው? እሺ ቤት ልምጣ? እሺ በቃ ስትረጋጊ ደውይልኝ። ውይ ሰኒ ምን ሆና ይሆን? ውይ ጽናት ሰኒ ክፍል አንኳኩታ ገብታለች። እስካሁን አልተኛሽም እንዴ ትላታለች። እኔ እኮ ድምፅሽ ሲጠፋ እኮ የተኛሽ መስሎኝ ነበር ትላታለች። የቀን እንቅልፍ እኮ ለድህነት ነው ትላለች ይላል አባቴ። አንዳንዴ እኮ ጥሩ ነው እረፍት ማድረግ ትላታለች ጽናት። ጽናት ለሰኒ እንዳስከፋውሽ አውቃለሁ፣ ግን እኔ ስናደድ የማደርገውን አላውቅም። ችግር የለውም፣ ሁሉን ነገር ሰኒ ያስረድታኛለች። እሺ እና ይቅርታዬን ተቀበልሽኝ? አዎ ተቀብዬሻለሁ። አመሰግናለሁ። ግን የደበረሽ ትመስያለሽ። ወክ እንውጣ እንዴ? ኪራም እኮ ሲደብረኝ እኮ ወክ እናድርግ ነበር የሚለው። አዎ እኔንም እሱን ያስለመደኝ። ሲከፋሽ በተፈጥሮ ጋውሪ ይለኛል። እኔም ብቻ የሚለኝ ነበር የሚመስለኝ። ይኸው ስለምንቀራረብ እኮ ነው። ኪራ በጣም ጥሩ ሰው ነው። ለእኔ ማስረዳት እኮ አይጠበቅብሽም። እኔ አንዳንዴ እንደ ራሴ እንደ ስፔሻል ያለው አንዳንድ ነገሮች የኔ ብቻ ካልሆኑ ላለሁ። እሺ እና አሁን ኩን እንውጣ? እኔ ቢቀርብኝ ይሻለኛል። እንዴ ይቅርታዬንም አልተቀበልሽም ማለት ነው ትላታለች። አረ እንደዛ አይደለም። እኔ ያንቺን ይቅርታ ማልቀበልበት ምክንያት የለም። እኔ አልተቀየምኩብሽ። እንደሱ ካልሽማ ነይ በቃ እሺ እንውጣ፣ አብረን ወክ እናድርግ።
እሺ በቃ እሺ ውጪ እጠብቅሻለሁ ብላት ትወጣለች ማለት ነው። ጽናት ወክ ለማድረግ ወክ እያረጉ ነው። መንገድ ላይ እየሄዱ እያለ አንድ ሰው ይመጣና ኬራ ኬራዬ ብላ እቅፍ ታደርገዋል። ደግሞ ብላችሁ እንደዛ ጀመራችሁ እንዴ ብሎ ግፍትር አድርጎት ይሄዳል። አሴት ደግሞ ይቅርታ ይቅርታ ወንድሜ ተመሳስለባት ነው ብላ እንትን ትላታለች ማለት ነው። ሰውየውን ኬራ ከጠፋ ከስንት ጊዜ በኋላ በጣም ተጨንቆ እያሉ ሰኒ ጋር አንኳኩቶ ይገባል። ኬራዬ ብላ ሰላም ትለዋለች። ምን ሆነ ነው ለማንም መጣ ሳትል እንደዚህ ጊዜ ሙሉ የጠፋው ስል በሰላም ነው የራሴ የጥሞና ጊዜ ለመውሰድ ብዬ ነው ይላል ኬራ። በዚህ መካከል ደግሞ ጽናት በድንገት ወደ ቤቱ ትመጣለች። በድንገት ስትመጣ ወይኔ ኬሪዬ ምንድን ነው ምናምን ብላ ሰላም ልትለውም ብትሞክርም እሱ ግን ፊት ነስቷታል። በጣም ፊት ነስቷታል። ከሷ ጋር የማወራው ነገር ምንም የለኝም እያለ ሰኒ ኧረ ተረጋጉ እስቲ ምንድን የሆናችሁ በአንድ ጣሪያ ቤት የምትኖሩ ሰዎች ሆናችሁ ምንድን ነው እንደዚህ መሆን ብላ አረጋጉት ትላቸዋለች። ሰኒ እንዲረጋጉ ብትሞክርም እነሱ ግን ያው ኬራ በጣም ጉዳዩን አምርረዋል። ጽናትም በቃ አሁን በጣም እንዲርቃት ብትፈልግም መጀመሪያውን ግን ወደ ራሷ እንዲመለስ እየተጸጸተች ነው ባደረገችው ነገር። ራሴ ካጠገቤ እንዲርቅ አድርጌ አሁን እንደዚህ መስሰል ምንድን ነው እያለች ከራሷ ጋር እያወራች ነው። እሱ በቃ እኔ አንቺ ካልወጣሽ እኔ እወጣልሻለሁ ብሎ ቤቱን ጥሎ ይወጣል። ቤቱን ጥሎ ወጥቶ ወደ ገዛ ቤቱ ሲመለስ አሴት ታገኘዋለች። አሴት ሰላም፣ ወይኔ ኬሩ ምን ሆነ ነው ግን አንተ ሰው የሚያስብ አይመስልም እንዴ ትለዋለች። ከዛ ሰላምታ ይሰጣጣሉ። ቁጭ ይላል ሶፋ ላይ አብረው እየተጫወቱ እያሉ ምሩን ትመጣለች። እንዴ ኬራዬ እንዴት ነህ? ምንድን ነው አንተ ለአንዳችን እንኳን መሄድ የሄድክበትን ሳትናገር እንደዚህ ትጠፋለህ? ናኦሚ እኮ እንቅልፍ አጥቷል። ምን ነው ቀን እየተኛ ነው እንዴ ይላታል ኬራ ማለት ነው። እና በዚህ መካከል ሻወር በቃ ሻወር ውሰድ ምናምን ትለዋለች። ተነስቶ እሱም ይሄዳል ማለት ነው። አሴትና ሄኖክ ደግሞ በክፍላቸው ሆኖ ያደረግሽውን ሁሉ ልንገርሽ እንዴ ጽናት ላይ መድኃኒት ማድረግሽስ እነዛም ቪዲዮዎች ልቀቅልሽ ከፈለክ ሂድና ወንዝ ላይም ልቀቀው ትለዋለች አሴት ማለት ነው ለሄኖክ። እየተጨቃጨቁ እያሉ በዚህ መካከል ምሩን ትመጣለች። በበሩ ሆና እያዳመጠቻቸው ነበር። ከዛ መጨረሻ ላይ በሩን ገፍትራ ትገባለች። ሄኖክ ይመጣል። ከሄኖክ ናኦሚ ወደ ኬራ ቤት ይመጣል። አንተ ምንድን ነው እንደዚህ መጥፋት ምናምን ይለዋል። ከዛ በኋላ መሩን ነግራኛለች። ምን ነገረች ይለዋል። አይ ምንም እናንተ እንዴት ነህ ምናምን እየተባባሉ ሰላም ይባባላሉ። እረ ምሩ በጣም ሁለቱንም አስቀይሜያቸዋለሁ፣ በጣም አስቀይሜያቸዋለሁ። ይሄ እኮ የሁለታችን ጉዳይ ነው። እናንተ ምንድን ነው ሁለቱንም በጣም ተናግሬያቸዋለሁ ይላል። እና እስቲ ቆይ የት ነው ያለችው ብሎ ጽናት ብሎ ይጣራል። ጽናት ትመጣለች። የት ናት ምሩ ይላል። ኧረ አሁን ነበረች እኮ እኔ እንጃ የት እንደሄደች፣ ወይ ቤት ሄዳ ይሆናላ። ኧረ እኔ ከቤት ነው የመጣሁት ይላሉ። ስልኳን ይሞክራል። ስልኳም ሲደወልለት ስልኩም አይሰራም፣ ስልኩም አይጠራም። ይጠራል አታነሳም። መንገድ ላይ ትሆናለች። እሺ ምሳ ላቅርብ ስትል ጽናት አይ ትንሽን ቆይ፣ ድንገት ከመጣች አብረን እንበላለን፣ ካልመጣች ደግሞ ታቀርቢልናለሽ ይላታል። ከዛ በኋላ ምሩ ለካ እዛ ቤት ውስጥ ታግታ ነው ሚስጥራቸውን ስለሰማችባት የአሴት ሚስጥር አሴት አግታ በክፍሏ ውስጥ አስቀምጣታለች። ልፍታልሽ መመገብ ትፈልጊያለሽ ትላታለች። አዎ እያለች በምልክት ምሩን በምልክት ትለምናታለች። ልክ እንደፈታቻት እርዱኝ ብላ ስትጮ ጽናት ትሰማትና ትመጣለች። ምንድን ነው የምትጮይው ስትላት አይ አይጥ አይቼ እኮ ነው ትላታለች። እንዴ እሺ ክፈችልኝ ልግባ ስትላት አይ አሁን ሻወር ወስጄ እየለበስኩ ስለሆነ መግባት አሁናችም ትላታለች። እሺ ምግብ ሳትበይ አዎ ትላታለች። በቃ እሺ ብላ ትሄዳለች ማለት ነው። ውድ የመክሊት ዩቱብ ተከታታዮች ጽናት ድራማ በሚቀጥለው ክፍል ይዤላችሁ እስከምቀርብ ድረስ ሰላማችሁ በያላችሁበት ብዝት ይበል እያልኩኝ
አዲስ ነኝ፣ ደምሩኝ፣ አበረታቱኝ። አመሰግናለሁ።